እግዚአብሔርም ያህዌ እንዲህ አለው ዘሪ በባዕድ አገር ስደተኛ እንደሚሆን በርግጥ እወቅ 400 ዓመትም በባርነት ተረግጦ ይገዛል። ነገር ግን በባርነት የሚገዟቸውን ሕዝብ ይፈርድበታል። ከዛም ብዙ ሀብት ይዘው ይወጣሉ። ኢየሱስ ክርስቶስ ጌታ ነው። አንተ ግን ወደ አባቶች በሰላም ትሄዳለህ፣ ዕድሜም ጠግበህ መቃብር ትወርዳለህ አለው። ዕድሜ ጠግበህ ወደ መቃብር ትወርዳለህ ብሎ ለአብርሃም እግዚአብሔር ቃል ገባው። እግዚአብሔር ሁልጊዜም የኪዳን አምላክ ነው። ይህን ኪዳን እግዚአብሔር ለማን ነው እየተናገረ ያለው? እኔ ኤልሻዳይ ነኝ፣ እኔ ሁሉን አድራጊ ነኝ፣ ሁሉም ፈጻሚ ነኝ፣ እኔ ደግሞ ካንተ ጋር ነኝ ብሎ መጀመሪያው ላይ ሲናገር እግዚአብሔር ሁልጊዜም እኔ ካንቺ ጋር ነኝ፣ እኔ ካንተ ጋር ነኝ ስል ሌላ ነገር አለው ማለት ነው። በደንብ አስቡ። ሌላ ከሱ ውጪ የሚያስፈራችሁ የሚጥላችሁ በስጋት አቅጣጫ እንድትገቡ የሚያደርግ ነገር መኖርን ባየ ጊዜ ወይም እናንተን የነበራችሁበትን ስፍራ ቀደምት የነበራችሁበትን ያን ስፍራ እንደምትገቡና እንደምትወርዱ በልብ በሐሳብ እንደምትወርዱ ባየ ጊዜ እግዚአብሔር ይናገራል። አንዳንዴ እግዚአብሔር ሲናገራችሁ ብዙ ነገር ማሰላሰል አለባችሁ። እግዚአብሔር ሲናገር እና አብርሃም የነበረበት ህይወት በጣም ከፍተኛ በጣም ባዕድ የሆነ ማለት በአባቱም በእናቱም በቤተሰቡም አጠቃላይ ሌላ ጣዖት አምልኮ በሚያመልኩበት ቤተሰብ ላይ የተወለደ የሚኖር እግዚአብሔር ግን ምን አደረገው? አንድን ነገር እንደዚህ ብሎ ተናገረው። ራሱ ተገለጠለት ይላል። ለማን? ለአብርሃም። ማን? ራሱ እግዚአብሔር ማለት ወደዛ ባልገባም እኔ ወደሚያሳይ ወደዛ አገር ውጣ ሂድ አለው። ወዴት? እኔ ወደሚያሳይ አለው። አብርሃም የኤፍራጥስን ወይም ትልቁን ባህር ተሻግሮ ከሄደ በኋላ በነገራችን ላይ ዘፍጥረት 15 ከቁጥር 13 ያለው ሊገልጽ የፈለገው ስለ አብርሃም ወይም ኢብራዋን የሚባለው ቃል ለአብርሃም እግዚአብሔር እንዴት እንደተገለጠለት እንዴት እግዚአብሔር እንደተናገረው የሚያሳይ ብዙ ነገር አለ። ስለ ኢብራዊ ወይም ስለ ኢብራዋን ብለን ስለ ኢብራዋን ስናገር ምን ማለት ነው? ኢብሪ ከሚባለው ቃል የመጣ ሲሆን ስለዚህ ቃል ደግሞ ምንድነው? በአብርሃም የገባውን ኪዳን እግዚአብሔር በያዕቆብ ላይ ሲያመጣ ከያዕቆብ አልፎ ደግሞ እነ ዳዊት ጋር አልፎ ይሁዳ ሲባል ይሁዳ እንዴት መጣ? ይሁዳ ከያዕቆብ ልጆች መካከል የነበረው ልጅ ነበር። ከ12 ልጆች አንደኛው ነበር። እና አብርሃምን እግዚአብሔር እንደዚህ ያለው ግን ባንተና ያንን ህዝብ በሚገዛው በዚህ በግብጽ ላይ በፈርዖን ላይ እኔ ይፈርድበታለሁ አለው። ለምን? ይህንን ነገር ያየው እግዚአብሔር ነው። አንተ ግን ትኖራለህ። ነገር ግን እድሜን ጠግበህ ትኖራለህ። መሄድ በሚገባ ሰዓት ትሄዳለህ። በዚች ምድር ላይ ቋሚ ሆኖ የሚኖር አንድ ሰው የለም። ስለዚህ እድሜን ጠግበህ ጨርሰህ ትሄዳለህ። ነገር ግን አንተን የሚያስቸግሩ አንተን የሚያሳቅቁ እነዛ እኔ ይፈርድባችኋለሁ። ከዛ ስትወጡ በስብሳችሁ ትወጣላችሁ። አረ አንድ ሰሜን በል በኢየሱስም። በአንዳንድ ጉዳይ ላይ ማውጣት ያልቻላችሁ፣ መሄድ ያልቻላችሁ፣ መናገር ያልቻላችሁ፣ መራመድ ያልቻላችሁ እግዚአብሔር ግን ኪዳን የገባላችሁ ዛሬ እግዚአብሔር እንደዚህ ይለኛል፣ እድሜን እግዚአብሔር አጠግቦ ያኖርሃል። እንደ ሟርተኛ አትቀጥልም፣ እንደ መተተኛ አትቀጥልም፣ እንደ እግዚአብሔር ቃል ትቀጥላል። እስቲ ችከፈር ግን እንደ እግዚአብሔር ቃል ይቀጥላል በልሲ። እግዚአብሔር እንደምናገረኝ በልሲ እኖራለሁ በልሲ። አረ ለጌታ ለኢየሱስ ክብር ይሁንለት። እግዚአብሔር ለአብርሃም የገባውን ኪዳን ፈጽሟል። እግዚአብሔር ኪዳኑን የሚበላ አምላክ አይደለም። እስቲ እጃችሁ ከፍ አድርጉና ኢየሱስ በሉ። ለኔ ያሰበውን በሉ ያደርጋል በሉ። አንተ በግብጽ የአባቶቻችን ስቃይ አየ። በስቃይ በቀይ ባህርም ጩኸታቸውን ሰማ። ታምራዊ ምልክቶችና ድንቆችን በፈርዖንና በሹማምንቱ ሁሉ በምድሩም ሕዝብ ሁሉ ላከ። ይህንንም ያደረከው ግብፃን እንዴት በእብሪት እንዳስጨነቋቸው ስላወቅህ ነው። እስከ ዛሬም የምጠራ ስም ለራእይ እንድኖርህ አድርግ። በደረቅ ምድር እንደሚሻገሩ ባሩን በፊታቸው ከፈለ። ያሳደዷቸውንም ግን በኃይለኛው ውሃ ውስጥ እንደምጣል ድንጋይ ወደ ጥልቁ ውስጥ ወረወራቸው። እስቲ እጃችሁ ከፍ አድርጉና ያስጨነቀኝን በሉ፣ በየትኛውም ኮንዲሽን በሉ፣ የሚያበሳጨኝን በሉ፣ እግዚአብሔር የሰጠኝን በሉ፣ ያንን ተልእኮ በልሴ እንዳልፈጽም በልሴ በዛም በልሴ በስጋይ ሆኖ በሉ፣ በሰው ሆኖ በሉሴ የሚዋጋኝ በልሴ
በዛሬ እግዚአብሔር አምላክ ከህይወታችሁ ላይ ይገለበጠዋል። እስቲ ይገለበጣል በለው። እግዚአብሔር ጣልቃ የገባ ወይም ህዝብ እግዚአብሔር ኪዳን የገባ ህዝብ ስለሆነን ብዙ መከራ ብዙ ቸነፈር ሲበዛብን ልናለቅስና ልንጮህ አይገባም። ለምን ቢባል እግዚአብሔር ከተናገረ ያደርጋል። አብርሃም ሆይ እኔ አበዛለሁ፣ አንተን ሲያስጨንቁ የነበሩትን ለጊዜ ነው፣ እኔ እጄን አሳያለሁ። እኔ ስገለጥ አለ እነዛ በተራቸው ይረገጣሉ፣ አንተ ግን ገዢ ትሆናለህ፣ አንቺ ግን ገዢ ትሆኛለሽ። አንድ ሳሚን በል በኢየሱስም የአገልግሎቴ ርዕስ ብዛት ይወጣል ነው። እግዚአብሔር ለአብርሃም የገባው ኪዳን በጣም በሚገርም ሁኔታ ከዚህ በኋላ እግዚአብሔር ያው ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ እኔ ለአንተ መከታ ነኝ። አንድ ሳሚን በል በኢየሱስም አንቺ የምትጠሪው አንድ ስም አለ። ላንቺ መከታም ይሆን፣ ላንቺ ድምጽም ይሆን፣ ላንቺ ብር ወርቅም ይሆን፣ ላንቺ ካሳም ይሆን፣ ላንቺ መንገድም ይሆን፣ ላንቺ ህይወትም ይሆን እሱን ጠራለሁ ዛሬ በጌታ በኢየሱስም። በህይወታችሁ ለድንቅና ታምራት ይሆናል። እስ ስሙ ሲጠራ በሎ የሞተ ነገር ህይወት ያገኛል በሎ። አንድ ሳሜን ካለ ይሆነለት በኢየሱስ። ደግሞም በግብፅ ስር በባርነት ሆነው ያሰሙትን የእስራኤልን ስቃይ ድምፅ ሰምቻል፣ ኪዳኔንም አስተውሻል። ስለዚህ ለእስራኤላውያን እንዲህ በላቸው እኔ እግዚአብሔር ነኝ፣ ከግብፃን ቀንበር አውጣችኋል። እስቲ አንድ ሰው አሜን ይበል። ከዘር ቀንበር ትወጣላችሁ። አሜን ለምለው ይሆንለት። ከድህነት ቀንበር ትወጣላችሁ። ከበሽታ ቀንበር ትወጣላችሁ። ቀንና ማታ እንደ ውጋት አድርጎ ከያዘው እግዚአብሔር ያወጣሃል። አንተ አሜን ማትል ከሆነ ለኔ ይሆንልኛል። የተኛውም ቀንበር በኔ ዘመን አይሰራም። ቀንበርን እየቀጠቀጥኩ በኢየሱስም አልፋለሁ። ወደፊት እንጂ ወደ ኋላ አልጎተትም። እጅ ከፍ አድርግና ወደፊት ሄዳለሁ በለው። አንቺ ቀንበር ሰባሪ ትውልድ ነሽ። አንተ ቀንበር ሰባሪ ትውልድ ነህ። እስቲ በኔ ዘመን በልሴ ቀንበር አይሰራም በለው። ባስጨነቋችሁ ልክ ታስጨንቃላችሁ። አንድ ሰሜን በል በኢየሱስም። ለአንዳንድ ሰው ፀሐይ እየወጣ ነው። አንገትን ቀና ብለህ ትሄዳለህ። አንገት የደፈበት ሲዝን ይበቃል። እግዚአብሔር ሲዝኑን እያመጣ ነው። ቀኑን ጊዜውን እያመጣ ነው። እስቲ የእግዚአብሔር ጊዜ በለው። አሁን ነው በልሴ። አንተ አመን አትልም። ባስጨነቀሽ ታስጨንቂያለሽ። እስቲ ከዚህ በኋላ በለው ባስጨነቀኝ ልክ በልሴ አስጨንቃለሁ በልሴ። ወገብሽን ያዘውን ዛሬ እግዚአብሔር ይመተዋል። ጤንነትን ያዘው ዛሬ እግዚአብሔር ይመተዋል። እስቲ አንድ ሰሜን በል በኢየሱስም። የመግዛት ስልጣን ውሰድ። የኃይለኝነትን ስልጣን ውሰድ። ወደ ኋላ አትጎተት። የምስብህ ይቆረጥ። አንድ ሰሜን በል በኢየሱስም። አንቺ ዋጋ የለሽም፣ አንተ ዋጋ የለም የምትባለው አንተ ኢየሱስ የሞተልሽ ነሽ። አንድ ሰሜን በል በኢየሱስም። እጅ ከፈር ግን ኢየሱስ የሞተው በልሴ ለኔ ነው በልሴ። አንቺ ቀንበር ሰባሪ ነሽ። በኔ ዘመን በቤተሰቦች ላይ ቀንበር አይሰራም። ወደድክም ጠላህም አይሰራም። በኔ አማካይነት ይሰበራል። አንድ ጀግና ካለ ይሰበራል በለኝ። አዱሳ ታካየ አንተ በኔ ዘመን በልሴ በእናቴ ላይ በእህቶቼ ላይ በወንድሞቼ ላይ ቀንበር አይሰራም። እኔ ኢየሱስን ይጀገባለሁ፣ እሱ ይመታል። ሹላዲ ገቦሳ ታካይ ትናንት እነሱ አያውቁም ነበረ። ትናንት እነሱ አይሰሙም ነበረ። ዛሬ ግን እኔ ስላወቅኩኝ ያወቅኩትን አሳውቃለሁ፣ ያየሁትን አሳያለሁ፣ የጨበጥኩትን አስጨብጣለሁ። ከዚህ የተነሳ ከእናቴ ላይ ከአባቴ ላይ ከወንድሞቼ ላይ የድህነት ከርስ፣ የበሽታ ከርስ፣ የመተት ኃይል ይሰበራል። ቀንበር የሚሰበረ በኢየሱስ ስም ነው። አንድ ሳሜ ይባል። የኢየሱስን ስም በኃይል ይዘት ሄዳለ፣ በኃይል ይዘት ሄዳለ። ይህ ኃይል አግኝቶኛል በላ። ለአብርሃም የገባው ኪዳን አይደለም ለእኔ የገባው እግዚአብሔር አዲስ ኪዳን ገብቶልኛል። በልጁ ደም ገብቶልኛል። በደሙ ታድቤያለሁ። ውርደት አያገኘኝም። አንድ ሳሜ በል በኢየሱስ ስም። የአዲስ ኪዳን ልጅ ነኝ። አንዳንድ እህቶች፣ ወንድሞች፣ ቤተሰቦቻችሁ በተለያየ ከርስ ሲጠቃ ይመስላችኋል። ብዙ ብር ሰጣችሁ የምትለውጡ ይመስላችኋል። አገር አስቀይራችሁ የምትቀይሩ ይህ ቃል ምስክር ነው። እንደዚህ አይደለም። በብር አትቀይረውም፣ በወርቅ አትቀይረውም። ህንፃን በመገንባት እየሰጣ ይህን እየገነባ በመስጠት አትቀይረውም። ቤተሰብን ለመለወጥ የምትፈልጊ ከሆነ ለመቀየር የምትፈልጊ ከሆነ ለቤተሰብሽ፣ ለእናት፣ ለአባት፣ ለአክስት፣ ለጓደኞቻችሁ፣ ለታላላቅ ለታናናሾቻችሁ ኢየሱስን ቀልቡ። ኢየሱስን ቀንበር ሰባሪ። ኢየሱስ ሲገባ የባዶነት ቀንበር ይሰበራል። የበሽታ ቀንበር ይሰበራል። የመተተኞች መተት ወደ ላይ ይመለሳል።
የሚያበሳጫችሁ ወገቡ ይቆረጣል። በኔ ዘመን ጨለማ አይሰራም። በኔ ዘመን ሞት አይሰራም። እኔ የሞትን ቀንበር የሚሰብረውን ኢየሱስን ለብሻለሁ። አንድ ሰሜን በል በኢየሱስም። ኢት ወንድሞቼ እኔ ያየሁትን ያያለሁ። እጅግ ከበር ግን እኔ የቀመስኩትን በልሴ ይቀምሳሉ። በልሴ ይህ ጀግና ካለ አሜን ብሎ ይውሰድ። ይቴ ስመኝ ወንድሜ ስመኝ ወንድሜ በጣም የሚወድሽ ብለህ ጸጉርን እያሻሻሽ ምናምን ወዳጄ በእድሜ ላይ አትቀልድ፣ በህይወቱ ላይ አትቀልድ። ኢየሱስን ስጪ። ለሰው ልጅ የሚያስፈልገው ኢየሱስ ነው። ብር ወዳጄ ልብስ ይቀይራል። ብር አእምሮ አይቀይርም። ብር አስተሳሰብ አይቀይርም። የአብርሃምን ማይንድ የቀየረው እግዚአብሔር ነው። በጣም በማይመች ቤተሰብ መካከል ላይ መጣና እግዚአብሔር አእምሮን ቀየረውና የአብርሃምን ሐሳብ ቀየረውና አብርሃም ሆይ አለ ዩላሲ ተካይ አንድ ሰሜ በልባከ አለ አንድ ሰሜ ይሄን በል የተቀየርኩት አንደኛ እኔ ነኝ። ይኸው ዘንድሮ በጌታ በኢየሱስም ሟርተኛ ደጋሚ ምናምን ተው እያበሳጨው በክብር እሄዳለሁ። ሲናገር ይበሳጫል፣ ይመታዋለሁ። ስለዚህ ለእስራኤላውያን እንዲህ በላቸው እኔ እግዚአብሔር ያውህም ከግብፃን ቀንበር አወጣቸዋል፣ ለነሱ ባሪያ ከመሆን ነፃ አወጣቸዋል። በተዘረጋች ክንዴና በታላቅ ፍርድ እቤሻቸዋለሁ። አዲሱ አሜን በል። በክንዱ ያሻግረኛል። ይላቶስ ተከባ እኔ አሜን ተራሱ የሞተ ነው። የቀዘቀዘ የፈዘዘ የደነዘዘ ወጣት ነው የሚያየው። እስቲ አሜን በል። አንድ ሰው አሜን በል። አንቺ ሰብረሽ ወጣሽ፣ አንተ ሰብረ ወጣ በል። ቤተሰብን ይዘውጣ በል፣ ሀገርን ይዘውጣ በል፣ ትውልድን ይዘውጣ። አንተ የተቀባ የእግዚአብሔር እሳት አለብህ። እግዚአብሔር ለሥራ ይፈልጋል። አንድ ሰው አሜን በል። ከዚህ በኋላ አምላኬ ከኔ ጋር ስለሆነ የተኛው ቀንበር በኔ ላይ አይሆንም፣ አይሰራም። ወጥመዱ ተሰበረ። የሚቤዠኝ ኢየሱስ፣ የሚጠብቀኝ ኢየሱስ፣ የሚረዳኝ ኢየሱስ፣ የኔ ነገ በእጁ ያለው ኢየሱስ፣ የኔ ነገ በደጋሚ አይደለም፣ የኔ ነገ ባንተና አይደለም፣ የኔ ነገ ያለው በእግዚአብሔር እጅ ነው። እስቲ አንድ ሰው አሜን ካለ ይሁንለት። እግዚአብሔር ለአብርሃም የገባው ቃል የሚፈጸምበት ጊዜ ሲቀርብ በግብፅ የነበረው የሕዝባችን ቁጥር እየበዛ ሄደ። አንድ ኃይለኛ ሰው ፈልጋል። አንድ የታጠቀች ሴት አያ ሱታካይ የሆነ እሳት ያለበት እንደ ነብር በኢየሱስ ክርስቶስ በጥላት ለሚከለጥ እየበዛ ትሄዳል። እየደበዘዝክ አትሄድም። እየሞትክ አትሄድም። ያንተ ነገር እየበዛ ይሄዳል። በረከት እየጨመረ ይሄዳል። ኃይል እየበዛ ይሄዳል። አቅም እየጨመረ ትሄዳል። አትያዝም፣ ትለቀቃለህ። የተኛውንም ፋይል እየዘጋ ዘር ማንዘርን እያስመለጥ ጸጋ እየበዛ ክብር እየጨመረ የምትሄደው አንተ ነህ። አንድ ሰው እኔ ካለ ይሁንለት። ከዚህ በኋላ በለው እየበዛው እንጂ እያነስኩ አልሄድም። ካላችሁበት አዘቅት አውጥቻችኋለሁ። አንድ ሰው ወጣ በልሴ። አንቺ ብቻሽን አይደለ፣ ቤተሰብሽም ጭምር ወጣ። ዘር ማንዘርሽ ወጣ። ልጆቻችሁ ወጡ። ህልማችሁ ወጣ። ራያችሁ ወጣ። እስቲ አንድ ሰው አሜን በለው። እስቲ የኢየሱስ ኃይል በለው በእኔ ላይ ከዚህ በኋላ ይሰራል። ከዘመርሹ በላይ ገና ትዘምራለሽ። ከሰበከው በላይ ገና ትሰብካል። አንዱ አሜን አበል። ከኖርክበት በላይ ገና ትኖራለህ። ዓለም ያየውን ታየዋለህ። ከእግዚአብሔር የምታየውን ታየዋለህ። እግዚአብሔር መልካም ነገር ያሳያል። እስቲ አያለው በልሴ። የሚያውቁ አሉ አሜን ብሎ ይሰዱ። ሰይጣን ያስፈራል። አንዳንዴ ይመጣል፣ በሕልም በቅዠት ይመጣል፣ እውነት መስሎ ይመጣል። ያንዴ አትፍሩ። አይዞ የሚልሽ አይዞ የሚል ጌታ አለ። ለአብርሃም እግዚአብሔር እንደዚህ አለው፣ አብርሃም ሆይ አይዞ አትፍራ፣ እኔ ካንተ ጋር ነኝ፣ እኔ ለአንተ ጋሻ ነኝ አለው። አያችሁ የሚያስፈራ ነገር እንዳለ አውቆ ነው እግዚአብሔር። ኢያሱንም ወደ ግራም ወደ ቀኝም አትብል ስል ስናገረው ኢያሱ ወደ ግራም ወደ ቀኝም እንደምን ባወቀ ጊዜ እንደዚህ አትበል፣ እኔ ባንተ ፊት የተከፈተ በር ሰጥቻለሁ። አንድ ሰው አሜን ትላለህ? አሜን ትላለህ? እስቲ በፊቴ በለው ሞት ሳይሆን ሟርት ሳይሆን የተከፈተ በር እና በልሴ እጁ ቢሰራ ካለ አሜን ብሎ ይሰድ። ኢየሱስ ተራራ ይዞ ወጣ። እነ ጴጥሮስን ይዞ ወጣ። ከሰማይ ድምፅ ከመምጣቱ በፊት
በትልቅ ዳመና ተጋረዱ። እነ ጴጥሮስ እነ ኤልያስና እነ ሙሴ መጡ። በዳመና ከላይ ሲመጡ ባዩ ጊዜ እነ ጴጥሮስ መንቀጥቀጥ ያዛቸው። እባክን ኢየሱስ ላንተና ለሙሴ ለኤልያስ አንዳንድ ዳስ እዚህ እንሰራለን፣ እዚህ ብንሆን ይሻላል። ታች ካየነው አሁን ያየነው ተራራ ላይ ያየነው ይበልጣል። አሜን። አሁን ያየው ይበልጣል። ነገሪ ሁሉ ያለው አሁን ባየው ነገር የለ ነው። እስቲ አንድ ሰሜን ባል በኢየሱስ ያየውት ይበልጣል። ከሰማት ያየውት ይበልጣል። እኔ አይቻለሁ ኢየሱስን። አንድ ሰሜን ባል በኢየሱስ። ከዛ ከላይ ድምጽ መጣ። የሚወደው ልጅ እሱ ነው፣ እሱን ስሙታል። እግዚአብሔር በዚች ምድር ላይ ያበዛችኋል፣ ትበዛላችሁ። ባስጨነቀ ልክ እግዚአብሔር አምላክ በበረከት ያበዛል። አንድ ሰሜን ባል በኢየሱስ። በብዙ አንገት የደፋችሁ በብዙ ነገር የጨለመባችሁ ዛሬ አምላክ የእግዚአብሔር ብርሃን ይዞ መጥቷል። ይህ ብርሃን ኢየሱስ ነው። እስቲ እልልታ ክብር ለጌታ አምጡ። እጃችሁ ከፍ አድርጉና ቁስሌ ተፈውሷል በል። ምን አለ? ባስጨነቃችሁ ልክ ታስጨንቃላችሁ። አረ አንድ ሰሜን በል በኢየሱስም። በኃይል ትገለጣለህ፣ የምትሞት አትሆንም። አረ አንድ ሰሜን በል በኢየሱስም። የምታበረታ የእግዚአብሔር እጅ መታለች። አንድ ሰው እጁ መታለች በልሴ ድገሙና አሜን በሉ።